ልጅቱ በህይወት አለች። ይህን 8 ቀን ገላትም እንዲሁ አናቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ አይዞሽ ትወጫለሽ፣ እኛም እኮ እንዲያንቹ ነን እዚህ ስንላት አይ የኔና የናንተ ይለያያል ልጄ ነው የምትለው። ልጅም አለኝ ብላለች። እና እሷ መጀመሪያም ጊዜ ከዛ ጥላትም የሄዱት ጠብቁን እያልኳቸው ጥለውኝ ሄዱ ጓደኞቼ ነው ያለችው። መጀመሪያ ላይ የወጣችው እሷ ናት። መጀመሪያ ከወጣች በኋላ ራሷ ናት ያለችው። መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስላቸው መርከዝ አለ መርከዙን ሩጠው አለፉ። ከዛ ዞር ብል እነዚህኞቹ ደላሎች የሆኑ 2 ትግሬዎች ያሉት እነሱ የሚያለቅስ ሞጃ አተላኩ አካውንቱ እንዳይዘጋ ቀጥል። ከደፈሩ በኋላ ምንም የማውቀውም ነገር የለኝ። ራሴንም መነሳትም መውደቅም አቃተኝ። በሽታም የሚጥል በሽታ አለብኝ። ከዛ በኋላ ወሆነ ጉሬ ወስደው ጣሉኝ። ከጉሬው በኋላ ራሴንም ምንም የማስታውሰው ነገር የለኝ። በኋላ ስነቃ ጉሬ ውስጥ አገኘሁት። ቆይተው በጣም ረጅም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየሁ በኋላ ከመጡ በኋላ የሆነ ዋሻ ውስጥ አስገቡኝ። የሆነ ዋሻ ውስጥ ሳስገቡ በኋላ በጣም በርካታ ሴት አለ፣ ነፍሰ ጡርም አለ፣ ልጅ የሚያዙ አሉ፣ ያበደችም 1-2 ያበዱም አሉ። ከዛ በዛ ውስጥ አንድ ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ቆይቻለሁ። ወደዚህ ያመጡኝ ያን 8 ቀን ነው አለችን። እና ላይ የሆነ እንትን ስለሷ እያፈላለጉ ስለሆነ ንገሩላት በህይወት አለች ብላ ነገረችን። የሷም ስልክ አልሰራልን አለ። ስልካችን ሊቀሙን ይችላሉ። በጣም ብዙ ልጆችም ተቀምጠናል። ደግሞ የሆነ የኮሬብ ነው ኮሪያ ይሁን የሆነ ሳይድ የሚባልሽ ገለውታል። እሷ ጋር ማለት ነው። እሷ ጋር እያወራ ለቤተሰቦችሽ እናሳውቅልሽ ስልክ ስጭን ሲሉ ደርሰውበት እዛው ገለውታል። የሆነ ሳይድ የሚባል ልጅ ማለት ነው። የት ሀገር ልጅ ነው? ኮሪያ ይሁን ያለች። ኮሪያ ይሁን ያለች። እየሰማችሁ ነው እንግዲህ። ከዚህ ታራ ቆሬ ነው ቆሬ ነው ታራ ቆሬ ነው ቆሬ ምን ያለች ኮሬብ የሆነ ሳይድ የሚባል ቀጭን ያለ ጎፈሬ ልጅ እሱን ለቤተሰቦችሽ እናሳውቅልሽ ኖርሽም ለቤተሰቦችሽ እንዲያውቅልሽ እናሳውቅልሽ ሲሉ አንተ ምን ቢየነ ብለው እዛው ገለውታል። የኮሬብ ልጅ ሳይድ የሚባል ስሙን አባቱን ስም አልነገሩኝም እንጂ ሳይድ የሚባል እና እኛም በህይወት ተወጣን። ብዙም የምንናገረው ነገርም ስላለ ብዙ የሚሰቃዩ ሴቶችም ስላሉ እንግዲህ አላህ ካለ እንወጣለን። ብር ማገባልንም እኛም ስልካችንን ሊቀሙን ይችላሉ እና እያፈላለጉ ነው።